ፍቅርና እምነት ክፍል 2 ዛሬ ተከስተናል። ባለፈው በክፍል 1 አይተናል። ዛሬ ደግሞ በክፍል 2 መጥተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የዲኔ ጎንደሬዋ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ባለፈው በክፍል 1 ፍቅርና እምነትን አይተናል። ደስ የሚል ቆይታም ነበረ። ቪዲዮንም ወዳችሁታል። እናመሰግናለን። ዛሬም ደግሞ በክፍል 2 ፍቅርና እምነት ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁት ላይክ እና ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ። አይዞሽ በርቺ፣ ጎበዝ ነው፣ ጥሩ አቀራረብ ነው እያላችሁ ለምታበረታቱኝ እህት ወንድሞች ምስጋናዬ ከልቤ ነው። በጣም ነው የማመሰግነው። እንግዲህ ወደ ትረካው እናመራለን። ቶማስ አበራውኝ ሻማ ሞቃለ ጎጆዬ የሚለውን ዘፈን በረጅሙ ከፍቶ ወደ ቤቱ አመራ። ቶማስ ተሰምቶት የማያውቀውን ስሜት ይሰማው ነበረ። በጣምም ደስተኛ ነበር። ወደ ቤቱ ገብቶ ቤተሰቡን ሰላም ብሎ በፍጥነት ወደ መኝታ ክፍሉ በመግባት በጀርባው ጋደም ብሎ አይኑን ጨፍኖ ስሜቱን ሊያዳምጥ ጀመረ። ብሌን በበኩሏ ምንም የተፈጠረ ነገር እንደሌለ ረስተው ከእህቷ ጋር ሌላ ርዕስ አንስተው ያወራሉ። ድንገት የብሌን ስልክ ጠራ። አይኗን ለማመን ከበዳትና እንገናኝ አለኝ። አገኘሁት። አሁን ደግሞ ምን ቀረው በማለት ስልኩን አነሳቸው። ለስለስ ባለ አንደበቷ ሰላም አመሸህ ቶማስ አለችው። ቶማስም በሚያምረው ድምፁ እንዴት ነሽ? ደህና ገባሽ? ደህና ገባህስ አይባልምም እንዴ ብሎ እንደመሳቅ አለ። ብሌን ተገርማ ይቅርታ ምናልባት እንዳረብሽህ ብዬ ነው አለችው። አይ ሊቀልድ ብዬ ነው አለ። ሰላም ተባብለው ነገ ከቻለች እንደሚገናኙ ተነጋግረው ስልኩ ተዘጋ። ቶማስ በፍጹም ደስተኛ ነው። በቃ በእጁ ያስገባት የሱ የሆነች ያህል ተሰማው። ግን ዛሬ ያግኝቻት እንዴት እንደዚህ አይነት ስሜት ተፈጠረብኝ ብሎ ራሱን ይጠይቃል መሰል። ግን መልስ የለውም። ራሱን ይጠይቃል ግን ደግሞ መልስ የለውም። ብሌን ከምንም ሳይቆጥረው ፍጥነቱ፣ አወራሩ፣ ሁሉ ነገሩ ቢገርማትም ብዙም አልተደነቀችም። ምክንያቱም ምንም አይነት ነገር አልተፈጠረባትም። በነጋታው ቶማስ ስራ ከመሄዱ በፊት ስልክ መደወል አሰበና የረበሻት ያክል ተሰምቶት እንዴት አደርሽ ብሌን፣ መልካም ቀን ይሁንልሽ ብሎ ሜሴጅ አስቀምጦላት ወደ ስራው አመራ። ብሌን አንዳንዴ ትሬኒንግ ለመስራት ካልሆነ በስተቀር በጧት የመነሳት ልምድ የላትም። አርፍዳ ነበር የተነሳችው። ከመኝታዋ ተነስታ ሰዓት ለማየት ስልኳን ስትከፍት የቶማስን ሜሴጅ ስታገኘው በጣም ገረማት። አይ ዛሬ ውሃ ነገ እሳት ልትሆኑ ብላ ለራሷ ስልኳን አስቀምጣው ሻወር ወስዳ ልብሷን ለብሳ ልትወጣ ስትል ቶማስ ደወለ። ይቅርታ ስራ ላይ ከሆንሽ እንዳረብሽሽ አለ። አይ ችግር የለውም ሰላም ነው። ይቅርታ ሜሴጁን አይቼ ያልመለስኩልህ ስላልተመቸኝ ነው አለችው። ችግር እንደሌለው ነግሯት ከቻልሽ ከስራ ስወጣ ሊያገኛትና ፊልምም አብረው እንዲያዩ እንደሚፈልግ ነገራት። ብሌን ብዙም ደስተኛ አይደለችም። ፊልም ማየት የምትወደው ከድሮ ፍቅረኛዋ ጋር ነበረ። በቃ ብዙ ነገሮችን ከሱ ጋር ለምዳ ነበር። አይ አልችልም አለችው። እሺ አላስገድድሽም፣ ግን ከቻልሽ ሻይ ቡና ብለን ደስ ይለኛል አላት። እሷም ሻይም ይዟት እሺ ብለው ስልኩ ተዘጋ። ብሌን ምሳ በልታ ከቤት ወደ ጓደኞቿ ጋር አመራች። ብሌን
ጓደኞቿ በሙሉ ወንዶች ናቸው። የሴት ጓደኛ ምንም የላትም። እሱም ጋር ሄዳ ከነሱ ጋር ካፌ ለካፌ ሲዞሩ ቆይተው በዛው ወደ ቶማስ አመራች። ብሌን ብዙ ጊዜ ቁምጣ እና አጫጭር ልብሶች፣ ኮፍያ፣ መነጽር ማድረግ ያስደስታታል። ኮፍያ አድርጋ ቁምጣ ለብሳ ነበር ቶማስ ጋር የሄደችው። ብዙም እንደዚህ ተኳኩላ መሄድ አያስደስታትም ግዴታ ካልሆነ። ቶማስ ከስራ ወጥቶ ወደ ብሌን አመራ። ብሌንም ከተቆጣጠሩበት ሰዓት ቀድማ ስለተገኘች ቁጭ ብላ ጌም እየተጫወተች ስትጠብቀው ነበረ። ቶማስ አጠገቧ ሲደርስ መብረቅ እንደመታው ቁሞ ቀረ። አይኑን ከሷ ላይ ሳይነቅል ቁሞ ቀረ። ብሌን ከመቀመጫዋ ተነስታ ሰላም እንድትለው ስትል ከእንቅልፍ እንደነቃ ያክል ብንን አለ። ሰላም አላትና አጠገቧ ቁጭ አለ። የሚፈልጉትን አዘው ስለ ቀን ውሏቸው ስለ ስራ ማውራት ጀመሩ። ቶማስ ግን አሁንም አይኑ ያለ እሷ ላይ ነው። ብሌን ለራሷ ግን ግራ ገብቷታል። ወይኔ ለምንድነው እንደዚህ የሚያየኝ? ምናልባትም አለባበስ የደብሮት ይሆናል። ምን ነው እቤት ሂጄ ልብስ ቀይሬ በመጣሁ እያለች ከራሷ ጋር ተሟገታለችም ጭምር። ቶማስ በበኩሉ ትናንት በሜካፕ ተውባ ቀሚስ ለብሳ ካያት ብሌን ይልቅ ዛሬ በተፈጥሮ ውበት አምራና ደምቃ ፊቷ የተቀመጠችውን ብሌን በግርምት እያያት ነው። የሚፈልጉትን ተጠቅመው ሂሳብ ከፍለው ወደ ቤት ሊሸኛት መንገድ ጀመሩ። ቶማስ እየፈራ በነገራችን ላይ አለባበስሽን በጣም ያምራል፣ ምንም ሳትቀቢ ደግሞ ልዩ ነሽ አላት። ለዛም ነው ሳይሽ ደንግጬ የነበረው። ቁምጣ ኮፍያ በጣም እወዳለሁ፣ አንቺ ላይ ደግሞ በጣም ልዩ ነው አላት። ብሌን የሰማችውን ማመን ከበዳት። እሷ ለምን እንደዚህ ለብሼ መጣው እያለች ራሷን ስትወቅስ ስለነበረው የእሱን አድናቆት ስትሰማ ገርሟት ፈገግ አለች። አመሰግናለሁ አለችው። ብሌን ሴታ ሴት አለባበስ ብዙም አይስባትም። ሱሪ ቁምጣ ታይት ታዘወትራለች። አለባበሷን ስለወደደውም ደስ አላት። ብሌን ቤቷ ደርሳ ቶማስን ሳትሰናበተው ወደ ቤቷ ገባች። ቶማስ ደስታውን እያጣጣመው ወደ ቤቱ አመራ። እቤት ገብቶ ከእናትና ከአባቱ ጋር ቁጭ ብሎ ስለ ስራ ማውራት ጀምሯል። በመሃል ብሌን ሳልቀድም ልቅደም፣ ዛሬ እኔ ቀድሜ እንኳን ደህና ገባህ ማለት አለብኝ ብላ ደወለች። ቶማስ ማንም ቢደውል ከቤተሰቦቹ ጋር ከሆነ እዛው ቁጭ እንዳለ ነበር የሚያወራው። ያን ዕለት ግን ስልኩ ሲጮህ በፍጥነት ተነስቶ ወደ መኝታ ክፍሉ አመራ። ብሌን አላት። ወዬ አለችው። ቶማስ ደህና ገባህ አለችው። አዎ ብሌኔ ደህና ገብቻለሁ አላት። ማን ነው ያልከው ብላ ጠየቀችው በመገረም። ምን ነው ብሌኔ ነው ያልኩሽ አላት። ብላ እሺ አለችው። ስልክ አውርተው ስልክ ከዘጋበት ሰዓት ጀምሮ ለ10 ደቂቃ ያክል ብሌን ስልኳን ጆሮው ላይ እንዳደረገችው ቆማለች። ብሌኔ ነው ያለኝ? ይህ ምን አይነት ልጅ ነው? ለምንድነው ግን በጣም ፈጣን የሆነው? እያለች ለብቻዋ ማውራት ጀመረች። በስልክም በአካልም እየተገናኙ ለወራት ያክል ቆዩ። በብሌን ልብ ውስጥም ቶማስን ማሰብ መናፈቅ ተጀመረ። ቶማስ በስልክ ድምፅን ከሰማበት ቀንና በአካል ካገኘበት ቀን ጀምሮ ለሷ ልዩ ቦታ አለው። ሁሌም ሲገናኙ አስቋት ነበር የሚለያዩት። ያ ለሱ ትልቅ ደስታ ነበረ። ቶማስ ፍቅሩን ለመናገር
አሰላስሎ አውጥቶ አውርዶ ብሌን ጋር ደወለ። ብሌንም ከሱ ይምጣ ብላ እንጂ እኔማ ምንም አልልም ብላ ስትጠብቀው ነበረ። ብሌን ስልኳ ሲጠራ በድንጋጤ ብድግ ብላ ቁጭ አለች። ቶሚ ሰላም ነው አለችው። አለሁ ብሌኔ አላት። ድምፁን ቀዝቅዞ ብሌኔ ድምፅ ሲቀዘቅዝ በጣም ደንግጣ ምን ነው ሰላም አይደለህም አለችው። ትንሽ እንዳመመውና ሊያገኛት እንደሚፈልግ ነገራት። ብሌኔ በጣም ደንግጣ ቶማስ ወደ የቀጠራት ቦታ አመራች። ቶማስ በበኩሉ ስትመጣ የውስጡን ለመናገር በጣም እየተለማመደ የውስጡንም ግልጽ አድርጎ ሊነግራት እየተዘጋጀ ነው። ብሌን በጣም ተጨንቃለች። እስክታገኘው ተጣድፋለች። ኮንትራት ታክሲ ይዛ ሄደች። ስትሄድ ስለነበረ ሹፌሩን አስሬ ጊዜ በእናትህ ፍጠን እያለች ብሌን ቶማስ ወዳለበት ቦታ ስትደርስ ከታክሲ ወርዳ እየሮጠች ወደ ቶማስ ተጋጠች። ቶማስ ፊቱን አዙሮ ነበር የተቀመጠው። ስትደርስ ጀርባውን ሰጥቷት ነበር የተቀመጠው። ቶሚ ብላ ጠራችው። ከመቀመጫው ቀስ ብሎ ተነሳና ወደ እሷ ዞር ቆሞ ብሌኔ ስሜቷን መቆጣጠር ስላቃታት ተደራዳራ ተጠመጠመችበት። በሁለቱም እጆቿ ጉንጮቹን ይዛ ምን ሆነ ነው እያመመህ ብላ በጥድፊያ ጠየቀችው። ቶማስ በተረጋጋ አነጋገር ልቤን ነው አላትና አንደኛውን እጇን ከፊቱ ላይ አንስቶ አደረቱ ላይ አደረገው። አየሽው እንዴት እንደሚመታ? ለወራት ሲያመኝ የነበረው ይኸውልሽ ልቤ ታሟል አለ። ብሌን በጣም ግራ ገብቷት ታዲያ ለምን ሆስፒታል አንሄድም? ለምን አትታከምም? እንዴት እዚህ ምን እንሰራለን? ፍጠን ቶሚ አለችው እያጣደፈች። ቶማስ ቆይ አላት። ብሌኔ እኔን ያመመኝ በሽታ መድኃኒቱ አንቺ ነሽ። አንቺ ጋር ነው ያለው። ሆስፒታል ቢሄድ መድኃኒት የለውም። እስኪ አይኔን እዩ፣ ምን ይታይሻል አላት። ብሌን ደንግጣ አይኑን እያየችው ለምን በግልጽ አትነግረኝም? አስጨነከኝ እኮ። ምንድነው የሆንከው ቶሚ አለችው። ቶማስ ብሌን ለወራት አብሬሽ ባሳለፍኳቸው ጊዜ ደስተኛ ነኝ። ነገር ግን የልቤ ለመግለጽ ደፍሬ አላውቅም። ምናልባት የልቤን ብነግራት የባሰ ትረቀኛለች ብዬ አስቤ ዝም ብያለሁ። አሁን ግን አልቻልኩም ብሌኔ አፈቅርሻለሁ አላት። አይኑን እያየ ብሌኔ የሰማችውን ማመን ስላቃታት ሳታስበው እንባዋ ፍስስ ነበር። በሁለቱም እጆቹ ከአይኗ የሚፈሰውን እንባ ይጠርግላት ጀመረ። ብሌን ምን እንኳን ለወንድ ልጅ ያላት አመለካከት የወረደ ቢሆንም ቶማስን ካወቀች ቀን ጀምሮ ግን ለሱ የተለየ ስሜት ነበራት። ፍቅርም እንደመያዝ እያለ የገንዛ ስሜቷ ይፈታተናት ነበር። ብሌን ሳታስበው ቶማስን ተንደርድራ እቅፍ አድርገው እንባዋን ዘረገፈችው። አፈቅርሃለሁ ቶሚ፣ ግን አደራ እንዳትጎዳኝ እሺ አለችው። አልጎዳሽም አላት። ቶማስ የብሌንን የእሽታ ቃል ስለሰማ ደስታው ወደር የለውም። ከእቅፉ ቀስ ብሎ አወጣና አይኗን እያየ ታውቂያለሽ፣ አንቺ ለኔ ከዚህ በኋላ ሁሉ ነገሬ ነሽ። በሕይወቴ ከእናቴ ውጭ ሌላ ሴት አፍቅሬ አላውቅም ነበረ። አንቺ ለኔ ልክ እንደ እናቴ ነሽ። ከዚህ በኋላ ሁሌም ቢሆን እናቴ ነው የምልሽ። እናቴ ነሽ አላት። ብሌኔ እንባዋን መቆጣጠር አልቻለችም። ቶሚ አፈቅርሃለሁ አለችው። ቶማስና ብሌን ከዛ ቀን ጀምሮ እሷ ሃኒ እሱ እናቴ እየተባባሉ ለብዙ ጊዜ በፍቅራቸው መሃል ምንም ነገር ሳይገባ እንደ ትምስ እኔ ተባብለው
ለብዙ ጊዜ በፍቅራቸው ቆዩ። ቶማስ ሁሌም ቢሆን ስለሚያፈቅራት እና ሁሌም እሱ ጋር እንድትሆን ስለሚፈልግ ሁሌም ቢሆን አብረው ውለው አብረው ቢያድሩ ደስ ይለው ነበረ። ይህን ደግሞ ለማድረግ ቶሎ መጋባት እንዳለባቸው ያስብም ነበረ። ቤተሰቦቹም ብሌንን ስላስተዋወቃቸው በጣም ስለወደዷትም ቢጋቡ ደስተኛ ናቸው። ቶማስ ሁሌ ብሌንን ሰርፕራይዝ ማድረግ ይወዳል። ሁሌም ቲያትር፣ ፊልም ማየት ስለሚያስደስታቸው ቲያትር ለማየት እንደወትሯቸው ተያይዘው ወደ ቲያትር ቤት አመሩ። ቶማስ በልብ አንድ ነገር እያሰበ ነበረ። እንደተለመደው በቲያትር ሲደሰቱ ሲስቁ ከቆዩ በኋላ የቲያትሩ አለቀ። ቶማስ ብሌን የምወደውን ተዋናይ ስላለ አንድ የመጣሁ ብሏት ወደ መድረኩ አመራ። ቶማስ ልክ መድረኩ ላይ እንደደረሰ የቲያትሩን ቤት መብራት በአንዴ ድርግም ብሎ ጠፋ። ቲያትሩ ቤቱ ውስጡ የነበሩ ሰዎች በሞላ በጩኸት በፍጨት ቀውጢ አደረጉት። ሁሉም